የዛሬው ቪዲዮ ወንድ ሆናችሁ ወንድ የምታሰድቡ የወንድነት መገለጫ ያልሆነ ወራዳ ስራን የምትሰሩ ከራሳችሁ ጋር እየተዳራችሁ እጃችሁን ላገባችሁ ወንድ አገረዶች ነው። ይሄንን ሴጋ የተባለ መጥፎና ከወንድነት መስመር የሚያስወጣ ተግባር የምትፈጽም ከሆነ ይሄ ቪዲዮ ያንተ ነው። ቻናሉን ሰብስክራይብ እያደረግ እስከ መጨረሻው ተከታተለኝና ከዚህ የተልከሰከሰ ዓለም የምትወጣበትን መስመር አስይዛል። ሰላም ክቡራን ቤተሰቦቻችን እንደምን አላችሁ? በአጭር ጊዜ በተወሰኑ ቪዲዮዎች ቻናላችንን ስለወደዳችሁ በብዙ አብራችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው። ይህንንም በማድረጋችሁ ደግሞ ምስጋናችንን ከመግለጽ በዘለለ አክብሮታችንን ለማሳየት ለ10 ቤተሰቦቻችን የሚሆን ሽልማትን ይዘን መተናል። በዚህ ቪዲዮ ስር 10 እድለኛ የሚሆኑ ቤተሰቦቻችንን የ100 ብር የሞባይል ካርድ የምንሸልም ይሆናል። ይህንንም ሽልማት ለማግኘት ከናንተ የምንጠብቀው ነገር 4 ነገሮችን ነው። የመጀመሪያው ቻናሉን ሰብስክራይብ ማድረጋችሁ ግድ ነው። በቀጣይነት ደግሞ እስካሁን በለቀቅናቸው ቪዲዮዎች ስር በመግባት ቪዲዮን ላይክ ማድረግ፣ ኮሜንታችሁን መጻፍ እንዲሁም ደግሞ ለወዳጆቻችሁ ያንን ቪዲዮ ማጋራት ይጠበቅባችኋል ማለት ነው። እድለኛ የሆኑና ቀድሞ እነዚህን የተባሉ 4 ነገሮችን ማሳካት የቻሉ ቤተሰቦቻችንን ለእያንዳንዳቸው የ100 ብር ካርድ የምንሸልም ይሆናል። በቀጣይም ተመሳሳይ የሆኑ የጊቫዌ ፕሮግራሞችን የምናስቀጥል ነው የሚሆነው። እስካሁን ላለው አብሮነታችሁ እጅግ አድርገን እናመሰግናለን። እናንተ ባበረታችሁን ቁጥር የተሻሉ ስራዎችንም ወደ እናንተ ይዘን የምንመጣ ይሆናል። አሁኑኑ በኮሜንት መስጫው ላይ በመግባት የ100 ብር ካርድ ተሸላሚ የሚያደርጋችሁን ቻሌንጅ እንድትሳተፉ በአክብሮት እንጋብዛለን። በቀጥታ እንግዲህ ወደ ዛሬው ቪዲዮአችን እናመራለን። ማስተርቤሽን ወይም ሴጋና ፖርኖግራፊ በዚህ ሰዓት አብዛኛውን ወንዶች እያጠቁ ያሉ ትልቅና አደገኛ ቫይረሶች ናቸው። ብዙ ወንዶች በዚህ ወቅት ዝም ብሎ ይደክማቸዋል፣ ዝም ብሎ ይነጫነጫል። የመርሳትና የመጨነቅ ስሜት በውስጣቸው ይዳብራል። ይህ የሚሆንበት ምክንያት ምን እንደሆነ ታውቃለህ? ጠዋት ከእንቅልፋቸው ሲነሱ አልጋቸው ላይ ሆነው ሴጋ ይመታሉ። ብቻቸውን ሲሆኑ፣ ሽንት ቤት ሲገቡ፣ ከመተኛታቸው በፊትም ይህን ያደርጋሉ። እናም አብዛኞቹ ወንዶች በዚህ ችግር ላይ እንዳሉና ከዚህ ችግር መውጣት እንዳቃታቸውም ተሰምቷል። ከነዚህ ሰዎች መሃል ደግሞ አንዱ አንተ ነው። ይሄ ቪዲዮ ዝም ብሎ አይደለም ወደ አንተ መጣ። ከዚህ መልእክት እንድትማርና ከዚህ ነገርም እንድትወጣ ይሆናል። አንድ ታሪክን ልንገር። የዚህ ልጅ ቫይረስና ያንተ ቫይረስ አንድ ነው፣ ተመሳሳይ ነው። ብዙውን ጊዜ ቤት ውስጥ ታሳልፋል። ከዛ ማንም እንደሌለ ካረጋገጥክ በኋላ የክፍልህን መስኮትና በር ወዲያውኑ ቆልፈ በፒሲ ወይም ደግሞ በስልክ ፖርኖግራፊ ቪዲዮዎችን ሰርች ማድረግ ትጀምራለህ። ቪዲዮዎችን ማየት እንደጀመርክ አእምሮ ስለሚያስገድድ ማስተርቤሽን ወይም ግለ ወሲብ እንድትፈጽም ያደርጋል። ከዛም ለረጅም ሰዓት የማታውቀው ስሜት ውስጥ ትገባል። ልክ ያ ስሜትና እርካታ ከውስጥህ እንደወጣ ያደረግከው ነገር በሙሉ ያስደነግጣል። ከዛ ከራስ ጋር በደንብ ትጋጫል። ትልቅ የሚባል ጭንቀት ውስጥ ትገባል። የጥፋተኝነት ስሜት በከባዱ ይሰማል። ከፈጣሪ ጋር በትልቁ ትጋጫል። ከዛ ሁለተኛ ይሄንን ነገር አላደርገውም ብለህ ራስን ታሳምናለህ። ለራስ ቃል ትገባለህ። ነገር ግን እዚህ ጋር ነው ትልቁ ችግር። እዚህ ጋር ነው ትልቁን ነገር የምትዘነጋው። ምክንያቱም አላደርገውም መልሼ እዛ ነገር ውስጥ አልገባም ብለህ ራስን ተዋሻለህ። ድጋሚ እዛ ነገር ውስጥ በቸልተኝነት ስሜት ትመለስበታል። ተመልሰህ እዛ ነገር ውስጥ እንድትገባ የቻልክበት ምክንያት ልትከተለው የሚገባውን ስትራቴጂ ስላልያዝክ ነው። እናም ይሄ ነው የአብዛኛው ወንዶች ችግርና ያንተም ችግር። እዚህ ነገር ውስጥ መልሶ ላለመግባት ጸሎት ማድረግ ወይም ደግሞ ለራስ ቃል መግባት በቂ አይደለም። በዚህ ቪዲዮ ታዲያ 7 አይነት ወሳኝ የሚባሉ መንገዶችን እጠቁማለሁ። እነዚህ ነገሮች በጣም ኃያል ስለሆኑ እያንዳንዱን ከተገበርካቸውና እስከ መጨረሻው ካዳመጥካቸው በፍጹም ከዚህ በኋላ በድጋሚ ሴጋ የሚባል ነገር አጠገብ አትደርስም። የመጀመሪያው ፖርኖግራፊ ነው። ሴጋ እንድትመታ ከሚያደርጉ ነገሮች አንዱ የወሲብ ቪዲዮዎች ናቸው። ሴጋና ፖርኖግራፊ በአንድ ገመድ የተገናኙ የተቆራኙ ነገሮች ናቸው። የወሲብ ፊልሞችን መመልከት በጀመርክበት ሰዓት ወይ ሴጋ ትመታለህ ወይም ደግሞ የዘር ፈሳሽን ከውስጥ ታወጣለህ። ስለዚህ እንደዚህ አይነት ቪዲዮ ማየት ማቆም ይኖርብሃል።
ምክንያቱም እዛ ቪዲዮ ላይ የምታዩና የምትመለከተው ምስል ያንተን ህይወት ያበላሸዋል እንጂ በፍጹም አይስተካከልም። እንደዚህ አይነት ቪዲዮ መመልከት እንድታቆም ያልቻልክበት ምክንያት አእምሮህን መቆጣጠር ስለማትችል። እዚህ ምድር ላይ ትልቁና አደገኛው መሳሪያ ደግሞ አእምሮ። እናም አእምሮህን 24 ሰዓት የምታዘው አንተ ነህ። በግራም በቀኝም ብዙ ሐሳቦችና ብዙ ነገሮችን ይነግራል። አንተን ጭንቀት ውስጥ ለመክተት አንተን ለመቆጣጠርም ያንን ያደርጋል። ታዲያ ያኔ እጅህን ከሰጠህ አእምሮህ ኮንትሮል ያደርጋል፣ ገደል ትገባል። አብዛኛው ጓደኞች ግለ ወሲብ መፈጸም ምንም ችግር የለውም፣ የወሲብ ቪዲዮም ተመልከት ምንም አትሆንም ይላል። ነገር ግን ራስህን ነው ማዳመጥና መስማት ያለብህ። ምክንያቱም ለራስህ የሚጠቅምን ነገር የምታውቀው አንተ ነህ። ጓደኞችህና የገዛ አእምሮ ወደማይሆን ነገር ከገፉ እንዳታዳምጣቸው፣ በፍጹም እንዳትሰማቸው። አእምሮ ማለት ወይ ቤስት ፍሬንድ ሊሆን ይችላል ወይም ደግሞ አደገኛ ጠላትም ሊሆን ይችላል። ምክንያቱም አእምሮህ ነው ሲኦልም ገነትም የሚከት። ስለዚህ አእምሮህን መቆጣጠር መቻል አለብህ። ምክንያቱም አንተ ነህ ካፒቴኑ፣ አንተ ነህ ባለቤቱ። የአእምሮህ ዋና አለቃ አንተ ነህ። ስለዚህ አእምሮህ የማይሆን ነገሮችን እንድታይ ሲገፋፋ አይሆንም በማለት ትዕዛዝ ስጥ። አእምሮ ውስጥ ያሉትን ቆሻሻ ድምጾችም ቆርጥ አስወግዳቸው። እነዛ ድምጾችን እንዳትሰማቸው፣ ምክንያቱም የአእምሮን ህይወት ይበክሉታል። ስለዚህ የግድ የወሲብ ቪዲዮዎችን መመልከት ማቆም ከፈለክ መጀመሪያ አእምሮህን መቆጣጠር አለብህ ማለት ነው። ሁለተኛው ቴስቴስትሮን የምንለው ነገር ነው። ግለ ወሲብ መፈጸም የወንድነት ኃይልህን ወይም ደግሞ ኢነርጂውን በከፍተኛ ደረጃ ነው የሚጎዳው። ግለ ወሲብ ስትፈጽም ከውስጥህ የዘር ፈሳሽ ተጨምቆ ይወጣል። እዛ የዘር ፈሳሽ ውስጥ ደግሞ ነፍስ አለ። ሴትም ሆነች ወንድ የሚፈጠሩት በዛ የዘር ፈሳሽ አማካኝነት ነው። ይሄ ማለት ደግሞ ያንን ነገር ከውስጥ አስወጣህ ወይም ደግሞ አስወገድከው ማለት የሰውነትህን አቅም አብረህ እንደገደልከው ቁጠር። ለምንድን ነው ዝም ብሎ ከመሬት ተነስቶ የሚደክም? ለምንድን ነው ዝም ብለህ የምትታመመው? ለምንድን ነው የሰውነት ክብደት ዝም ብሎ የሚቀንሰው? ምክንያቱም ቴስቴስትሮን ስለቀነሰና ስላለቀ። ይሄ የሚሆንበት ምክንያት ደግሞ አብዝተህ ግለ ወሲብ ስለምትፈጽም። የወንድ ልጅ ኃይልና ጥንካሬ የሚለካው በአንድ ነገር፣ እሱም ደግሞ በቴስቴስትሮን መጠን። የቴስቴስትሮን መጠኑ ከፍተኛ የሆነ ያ ወንድ ልጅ በተፈጥሮ የሚኖረው ሁሉም አይነት ኳሊቲ ነው። ነገር ግን የቴስቴስትሮን መጠኑ ዝቅተኛ ከሆነ ያ ወንድ ተብሎ ይጠራል፣ ግን ስራው ሁሉ የሴታ ሴት። ስለዚህ የወንድ ልጅ ኃይልና ጥንካሬ የሚለካው በዛ በቴስቴስትሮን መጠን ብቻ ነው። ያንን ነገር ከሚገድሉት ዋነኛ ነገሮች መካከል አንዱ ደግሞ ሴጋና የወሲብ ፊልሞችን መመልከት ነው። እነዚህን ነገሮች ማየትና መተግበር ማቆም ይኖርባል። ያንን ስታደርግ ነው የወንድነት ኢነርጂን መጨመር ነው። ስለዚህ ምርጫ አንተ ነው፣ ሁሉ ነገር እጅ ላይ። ነገር ግን መዘንጋት የሌለብህ ነገር ግለ ወሲብ መፈጸም የቴስቴስትሮን መጠንህን በከፍተኛ ደረጃ ነው የሚቀንሰው። ሶስተኛው ለራስህ እውነታውን ማሳየት ወይም ደግሞ ራስህን አለመዋሸት። እዚህ ምድር ላይ ራስህን ከምትዋሸው በላይ ማንንም አትዋሽ። ለምን ያክል ጊዜ ነው ለራስህ ከዚህ በኋላ ሴጋ አልመታም ብለህ የተናገርከው? ምን ያክል ጊዜ ነው ቃል የገባው? ከዚህ ህይወት እወጣለሁ ብለህ የማልከው ስንት ጊዜ? ነገር ግን ከሁለት ደቂቃ በኋላ ምንድን ነው ያደረገው? ራስን ተዋሸዋለህ። ማቆም ያለብህን ነገር ማቆም እየቻልክ ራስን ደጋግመህ ተዋሸዋለህ። ትዝ ይልሃል አምና እዚህ ነገር ውስጥ ድጋሚ አልገባም ብለህ ቃል ገብተህ ነበር። ዛሬም ግን እዛው ላይ ያኔ የገባኸውን ቃል አልተገበርከው። ዘንድሮ ላይ ረስተዋል። አየህ ራስን ምን ያህል እንደምትዋሸው፣ በራስህ ላይ ምን ያህል እንደምትቀልድ ተመልከት እስኪ። የግድ ራስን ማዘጋጀት አለ። ራስን ለመቀየር ሞክር። ከዚህ ነገር ራስን ለማስወጣት፣ ይሄንን ለማቆም የግድ ራስን ማሳመን መጀመር አለብህ። ለአንዴና ለመጨረሻ ጊዜ ራስን መዋሸት አቁም። በቃኝ፣ ይበቃኛል፣ የስከዛሬው አልፏል፣ አሁን ግን ጊዜና ሰዓቱ ነው ብለህ ቆርጠህ ተነሳ። አሁን ጊዜው ራስን መዋሸት የምታቆምበትና ለራስህ እውነታውን የምትናገርበት። ይሄ ነገር እየጠቀመ አይደለም፣ ይሄ ነገር እየጎዳ ደግሞ እውነታውን ታውቋል። ነገር ግን መውጣት አቅቷል። ለመውጣት ደግሞ የሚያስፈልግ ነገር ቆራጥነት የተሞላበት ውሳኔ። ከሁሉም በላይ
ካንተ የሚጠበቀው ነገር ራስን አለማዋሸት። በዚህ ጊዜ እለወጣለሁ እቀየራለሁ ብለህ ቃል ከገባ ያንን ነገር መፈጸም አለ። ያንን የማታደርገው ከሆነ ደግሞ አሁንም የዚህ ነገር ተጠቂ ነው። ለዛ ነው ግለ ወሲብ መፈጸምን፣ የወሲብ ፊልሞችን መመልከት ማቆም የሚያስችል። ምክንያቱም ደጋግመ ራስን ተዋሽ። ስለዚህ ራስን መዋሸት አቆምና ይሄንን ነገር እስከ መጨረሻው አስወግድ። አራተኛው ዓላማ ወይም ደግሞ ህልም የምንለው ነው። ከ1 ዓመት በላይ ከ2 ዓመት በላይ በዚህ ሱስ የተጠቃ ሰው አለ። ይህ የሚሆንበት ምክንያት ያ ሰው ህልም ስለሌለው። አብዛኛው በግለ ወሲብ የተጠቁ ሰዎች ህልምም ሆነ ዓላማ የላቸው። ስላንተ ልንገር፣ በአመት አንዴ ለራስህ ትነግረዋለህ የሆነ ቢዝነስ እንደምትጀምር፣ የሆነ ህልምን እንደምታሳካ፣ ሰውነትህን በጡንቻ እንደምትገነባ፣ ህይወትህንም እንደምትቀይር፣ ከዚህ አስከፊ ነገር እንደምትወጣ ለራስህ ትነግረዋለህ። ነገር ግን በመሃል ብዙ ነገሮችን ታስገባል፣ ሰበቦችን ትደረድራለህ። ገንዘብ የለኝም፣ ሰዓት የለኝም፣ የሚረዳኝ ሰው የለም፣ በቂ ኢነርጂ የለኝም፣ ብዙ ሰበቦችን ትደረድራለህ። እነገሌ ስኬታማ የሆኑት ገንዘብ ስላላቸው ነው፣ እነሱ እድለኛ ስለሆኑ ነው፣ እነሱ ህልማቸው ጋር የደረሱት በሰው እርዳታ ነው የሚሉ በጣም ብዙ የሆኑ ሰበብና ምክንያቶችን ወደ ጭንቅላት ታመጣለህ። እነዛ ነገሮች ጭንቅላት ውስጥ ይከማቻሉ። ያኔ ህልምህና ዓላማህን ትገድላለህ። ሌላ ሰው ባለው ነገር ትቀናለህ። ለአእምሮ መጥፎ ነገሮችን እንዲቀበል ታደርገዋለህ። ያኔ ራስህን ትጠላለህ። ራስህን ወደ ግለ ወሲብ ትከተዋለህ። ህልምና ዓላማ የሌለው ሰው ትሆናለህ። ወንድሜ ህልም ይኑር፣ ዓላማ ይኑር። እዚህ ምድር ላይ የምትኖርበትና የምትሞትበትን ምክንያት ይኑር። አለበለዚያ የስሜት ባሪያ ነው የምትሆነው። ስሜት እንደፈለገ ነው የሚጫወትብህ። ነገር ግን ህልም ካለ፣ ዓላማ ካለ ትኩረትህ ሙሉ በሙሉ እዛ ላይ ይሆናል። ስለዚህ ጠዋት ስትነሳ የምታደርገውን ነገር፣ የምትሰራውን ነገር በሙሉ ቀድመህ ታውቃለህ። ዓላማህን አሁን መኖር ጀምር። የማትፈልገውን ሱስ ማቆም ከፈለክ፣ የሚጎዳህንም ነገር ማቆም ከፈለክ ወደ ህልምህና ወደ ዓላማህ መጓዝ ይኖርብሃል። አንተ እየተጓዝክ ያለው ወደ ኋላ። ስለዚህ ሴጋ እንድትመታና የወሲብ ፊልሞችንም እንድትመለከት የሚያደርግ ነገር ቢኖር ህልምና ዓላማን አለመሰነቅ። እነዚህ ነገሮች ላይ ትኩረት ስታደርግ ከዚህ ሱስ ትላቀቃለህ ማለት ነው። አምስተኛው ሀቢት ወይም ልማድ የምንለው ነገር በየቀኑ በየሰከንዱ የምታደርጋቸው ነገሮች ምንድን ናቸው? ጠዋት ስትነሳ ስፖርት የምትሰራ ከሆነ፣ በየቀኑ በቀዝቃዛ ውሃ የምትታጠብ ከሆነ፣ በየቀኑ ትልልቅ ነገሮችን የምታደርግ ከሆነ፣ በየቀኑ መወጣት ያሉብን ኃላፊነቶች በሙሉ መወጣት የምትችል ከሆነ የዕለት ተዕለት ልማዶችህ የተስተካከሉ ይሆናሉ ማለት ነው። ነገር ግን ሁሌ አርፍደህ የምትነሳ ከሆነ፣ ገና ከእንቅልፍ እንደተነሳ ስልክ ላይ የምታፈጥ ከሆነ፣ አልጋ ላይ ተገልብጠህ ሰዓታትን እየፈጀህ እዛው የምትውል ከሆነ፣ ጠዋት ተነስተህ ሁሌ መስራት ያለብህን ነገር የማትሰራ ከሆነ፣ ትኩረትህም ስልክና ሴቶች ላይ ከሆነ የቀን ውሎህ በሙሉ የተበላሸ ነው የሚሆነው። ልማዶች ያንተን የህይወት መስመር ያስተካክላል። ግለ ወሲብ እንድትፈጽምና የወሲብ ፊልሞችንም ደጋግመህ እንድትመለከት ከሚያደርጉ ነገሮች አንዱ ልማድ ነው። ልማድህ እስካልተስተካከለ ድረስ ከነዚህ ነገር ውስጥ መውጣት አትችልም። በየቀኑ ምንድን ነው የምታደርገው? በየሰከንዱ ምንድን ነው የምታስበው? ያንን ነው ማስተካከል ያለብህ። በየቀኑ ስራ የምትሰራ ከሆነ፣ አእምሮን የሚያሳድጉ መጽሐፍትን የምታነብ ከሆነ፣ ትልልቅ ነገሮችን የምትሰራ ከሆነ፣ ከምቾት ቀጠና የወጣህ እንደሆነ የሴጋና የወሲብ ፊልም ተጠቂ አትሆንም። ነገር ግን ምቾት ውስጥ ካለ ነገሮችን የማታደርግ ከሆነ ስንፍና ይጫወትብህና የነዚህ ርካሽ ነገሮችን ተጠቂ ትሆናለህ ማለት ነው። ምክንያቱም ለአእምሮ ምንም ስራ አልሰጠም። ስለዚህ አእምሮ ወደ እነዛ ነገሮች ውስጥ ይገፋል። የማይሆኑ ነገሮችንም እንድታደርግ ይነግራል። ስለዚህ ልማድህን ማለትም በየቀኑ የምታደርጋቸውን ነገሮች አስተካክላቸው። ያኔ ከዚህ ነገር ትወጣለህ። ስድስተኛው ጭንቀት። ጭንቀት ራሱ ትልቁ የግለ ወሲብ አካል። ምክንያቱም ብዙ ሰዎች አሁን ላይ ይጨነቃሉ። የሚጨነቁት ደግሞ እምብዛም ትኩረት መስጠት የሌለባቸውን መጨነቅ የሌለባቸውን ነገሮችንም ችላ ስለማያደርጉ መስራት ያለባቸውን ነገሮች አይሰሩም። ይሄ ደግሞ ትልቅ ጭንቀትን ይፈጥራል። ጭንቀት ደግሞ ብቸኝነትን ይወልዳል። ብቻህን ስትሆን ደግሞ የሴጋና
የወሲብ ፊልሞች ተጠቂ ትሆናለህ። ስለዚህ የግዴታ ከጭንቀት ለመውጣት ማድረግና መስራት ያለብህን ነገር መስራት አለብህ። ችላ ማለት ያለብህን ነገር ችላ ማለትና ማስወገድ አለብህ። ጭንቀት በጣም መጥፎ ነገር ነው። አእምሮህን፣ ህይወትህን ይገድላል። ስለዚህ ካሁኑ ከጭንቀት መውጣት ከፈለክ ያሰብከውን እቅድ አሁኑኑ ጀምር። ከዛ በሱ መስመር ውስጥ ስታልፍ አእምሮ ሙሉ ለሙሉ እዛ ነገር ላይ ትኩረት ያደርግና እነዛን ርካሽ ነገሮች የሚያስብበት እድል ያጣል ማለት ነው። ሰባተኛው ዲሲፕሊን። እዚህ ምድር ላይ ከሰዎች ጀርባ አንድ ጠላት አለ። ያ ጠላት ደግሞ ሰዎችን ወደ ኋላ የሚጎትታቸው ነገር። ከዛ ነገር ለመላቀቅ ቢፈልጉም መላቀቅ አይችሉም። ነገር ግን እኔ ልንገር፣ ያ ወደ ኋላ የሚይዝህ እንዳትንቀሳቀስ ያደረገ ከዚህ ነገርም እንዳትወጣ ያደረገህ ነገር ሌላ ሰው ሳይሆን ራስህ ነህ። ከዛ ነገር ማንም መጥቶ አያድንህ። ማንም መጥቶ ከዚህ ነገር እንድትወጣ አይመክርም። ማንም መጥቶ ይሄ ነገር አይጠቅምም ተው ይቅርብህም ብሎ የሚናገር ሰው። እዚህ ምድር ላይ ትልቁ ዋስትና ማንነት ብቻ። ስለዚህ ትልቁን ማንነትን ማግኘት ከፈለክ ደግሞ የግዴታ አእምሮህን በዲሲፕሊን ማሳመን ይኖርብሃል። ከስሜትህ መውጣት አለብህ። አእምሮህን ኮንትሮል ማድረግ አለብህ። አእምሮ እንደፈለገ እንዳይቆጣጠር ማድረግ አለብህ። ስለዚህ አንዴ ዲሲፕሊን የህይወት አጋራችሁ መሆን ከጀመረ የህይወት መስመርህም ይቀየራል፣ ይሻሻላል ማለት ነው። ስሜትህን በዲሲፕሊን ኮንትሮል ማድረግ አለብህ። ህይወትህን በዲሲፕሊን መቆጣጠር አለብህ። ይህንን ነገር ደጋግመህ ስታደርገው አእምሮ ህይወትህን በዲሲፕሊን መቆጣጠር ስትጀምር እሱም መቀየር ይጀምራል። አመለካከትህም ይለወጣል። ወንድ መሆን ትጀምራለህ። ጠንካራና የማይበገር ሰው ትሆናለህ። ቅድም እንዳልኩ ነው፣ ለራስ ቃል መግባትና ማሰብ ከሴት ጋር ያላቅቃል። ዲሲፕሊን ግን ያስወጣል። ጸሎት ማድረግ ከሴት ጋር ያወጣል። ነገር ግን ዲሲፕሊን ያላቅቃል። የሰው ምክርና ሞቲቬሽናል ቪዲዮዎችንም መመልከት እንደዛው ነው፣ ምንም አይፈጥርልህ። ዲሲፕሊን ብቻ ነው ከዚህ ቆሻሻ ከሆነ ነገር የሚያላቅቅ። በህይወት ውስጥ ዲሲፕሊን ካለ ህይወት መሻሻልና መቀየር ይጀምራል። ምክንያቱም ዲሲፕሊን ካለ የራስህን ህይወትና ኑሮ መግዛት ትችላለህ። ስለዚህ ግለ ወሲብና የወሲብ ፊልሞችን መመልከት ለማቆም ትልቅ ዲሲፕሊን ይጠበቃል። በዚህ ቪዲዮ ያነሳውልህን 7 ወሳኝ ነጥቦች ከግምት ውስጥ በማስገባት አሁን ካለህበት ከግለ ወሲብና ከወሲብ ፊልሞች ሱስ ራስን ማላቀቅ ትችላለህ ማለት ነው። ይሄ ቪዲዮ ጠቅሞኛል፣ ወሳኝ የሚባሉ ምክሮችንም አግኝቼበታለሁ ብለህ የምታስብ ከሆነ አሁኑኑ በኮሜንት መስጫው ላይ አሳውቀኝ። በቀጣይ ሌሎች ወንድነትን የሚያጠናክሩ ቪዲዮዎችን ይዤ ልመለሳለሁ። አመሰግናለሁ።